ስፒች ቴራፒ ወይንም ደግሞ የንግግር ወጌሻ። ሰላም ሰናይት ነኝ፣ የስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን ባለሙያ። ከዚህ በፊት በሰራሁት ቪዲዮ ላይ በሰጣችሁኝ ኮሜንት መሰረት ስፒች ቴራፒ ወይንም ደግሞ የንግግር ወጌሻን ለመስራት የምንጠቀማቸውን አክቲቪቲዎች ይዤላችሁ መጥቻለሁ። ስፒች ቴራፒ ስንሰራ የመጀመሪያው የሚሆነው ማውዝ ሙቭመንት ወይንም ደግሞ አፍና የአፋችን አካባቢ ጥርሳችንን፣ ከንፈራችንን፣ ምላሳችንን እነዚህን አካላት ማንቀሳቀስ ማለት ነው። ስንጀምር ምንድነው የምናደርገው? ጉንጫችንን፣ አፋችን አካባቢ ያሉ አካላትን ማሳጅ ማድረግ ይኖርብናል ማለት ነው። ልክ እንደዚህ ቪዲዮ ላይ እንደምታዩት ማሳጅ እናደርጋለን። ይህንን ማሳጅ የምናደርገው ድምጽ ለማውጣት ወይንም ቃላትን ለማውጣት ልጆች ስትራግል የሚያደርጉበት አንደኛው ምክንያት አፋቸው አካባቢ ያሉ መስሎች ጠንካራ ስላልሆኑና ጠንካራ እንዲሆኑ ለማድረግ ነው። ከማሳጁ በተጨማሪ ደግሞ የተለያዩ አይነት ኢንተረስቲንግ የሆኑ አክቲቪቲዎች ይኖራሉ። ስፒች ቴራፒ ስንሰራ የምንጀምረው ከማውዝ ሙቭመንት ወይንም ደግሞ የአፋችንና አፋችን አካባቢ ያሉ አካላትን በማንቀሳቀስ ነው። እነዚህንም የአፍ እንቅስቃሴዎች ለመስራት ልጆችን በሚያዝናና ጨዋታ በሚመስል በእርግጥም ደግሞ ለነሱ ጨዋታ በሆነ መንገድ መጀመር እንችላለን ማለት ነው። መስላቸው እንዲጠነክር የሚያግዛቸው መጫወቻ ነው። በጣም የሚወዱት መጫወቻ ስለሆነ እንደ ሪዋርድ መጠቀም እንችላለን። የሆነ ነገር ካደረጉ በኋላ እንደ ሽልማትን ብንጠቀም፣ እንደዚሁም ደግሞ በተራ አሁን ያንተ ተራ ነው፣ አሁን ደግሞ የኔ ተራ ነው እያልን ዌቲንግ ተርን ልናስተምራቸው ሶሻል ስኪላቸውንም እንዲያዳብሩ ልናደርግ እንችላለን። ማውዝ ሙቭመንት ወይንም ደግሞ የአፍ እንቅስቃሴ እነዚህን አክቲቪቲዎች ያካትታል። ምላሳችንን ወደ ውጪ ማውጣትና ማስገባት፣ ምላሳችንን ወደ ግራና ወደ ቀኝ የቀያየሩ ማንቀሳቀስ፣ አፋችንን መክፈትና መዝጋት፣ እንደዚሁም ደግሞ አፋቸውን በአየር መሙላት፣ እንዲሁም ደግሞ አፋቸውን ልክ እንደ አሳ ማድረግና መሳም የሚለውን ድምጽ ማሰማት ማለት ነው። እነዚህን አክቲቪቲዎች ስንሰራ ምላሳቸውን ወደ ውጭና ወደ ውስጥ ለምሳሌ እንዲያስገቡ ብንፈልግ ራሳቸው ሊያደርጉት ስለሚችሉ ስንጀምር በድጋፍ ሊሆን ይችላል። ራሳችን ምላሳቸውን ይዘን እንዲያወጡና እንዲያስገቡ ልናደርግ፣ እንዲሁም ደግሞ ሌሎችንም የአፍ እንቅስቃሴዎች በድጋፍ በእኛ እጅ ልናከናውን እንችላለን። ለመናገር ስትራግል የሚያደርጉ ወይንም ደግሞ የሚንተባተቡ ልጆች አሏችሁ፣ ይህ አክቲቪቲ ለእናንተ ነው። የሚንተባተቡበት ምክንያት የመጀመሪያው መስሎቻቸው ጠንካራ ስላልሆኑ ሊሆኑ ስለሚችል ከዚህ በፊት የለቀኩትን ቪዲዮ ተመልከቱ። ከዛ ውጪ ደግሞ እዚህ ጋር እንደምታዩት ፔንስል እርሳስ አለን። ይህንን ጥርሳችን ላይ እናደርግና እንዲህ ማለት ነው እናደርግና ከዛ ሁሉንም ድምጾች አብክድ በእንግሊዘኛ ሌተሮች አብክድን እስከ ዜድ ያሉትን እንዲሰሩ እናለማምዳቸዋለን ማለት ነው። ለምሳሌ ላሳያችሁ። አ ብ ክ ድ እያልን እንሰራለን ማለት ነው። ይህም ለምን ይጠቅመናል? አንዳንድ ልጆች ድምጽ ሲያወጡ ምላሳቸውን ወደ ውጪ ሊያወጡ ይችላሉ። በዚህ ምክንያት ተብታባ ሊሆኑ ይችላሉ። ስለዚህ ለምሳሌ ድ ሲሉ ምላሳቸውን ማውጣት አይጠበቅባቸውም። ውስጥ እንዳለ ነው ድምጹን መስራት ያለባቸው። ነገር ግን ድ ሲሉ ድ የሚሉ ልጆች ከሆኑ ይሄንን ፔንስልን እዚህ ጋር አድርገን ድ ድ ድ እንዲለማመዱ እናደርጋለን ማለት ነው። ስለዚህ በዚህ መሰረት ሁሉንም ድምጾች እንዲሰሩ እናደርጋለን ማለት ነው። ስፒች ቴራፒ ስንሰራ እንዳልኳችሁ የመጀመሪያው ስቴፕ የሚሆነው ማውዝ ሙቭመንት ወይንም ደግሞ የአፍ እንቅስቃሴ ነው። መስሎቻቸው እንደጠነከሩ እና ድምጽ ማውጣት እንደሚችሉ እርግጠኛ ከሆንን በኋላ ሳውንዶችን እንዲሰሩ እናለማምዳቸዋለን ማለት ነው። ምን ማለት ነው? ለምሳሌ አ ብ ክ የሚለውን ኢሚቴት እንዲያደርጉ ወይንም ደግሞ እንዲደግሙ እናደርጋለን ማለት ነው። ይሄን ስናደርግ ፎሎ ላይ ያደርጉን ይችላሉ። ስለዚህ መጀመሪያ ምን እናደርጋለን? እጃቸውን እንዲያዝን አ ድምጹን እኛ ማውጣት አንችልም፣ ነገር ግን አፋቸውን ብቻ እንከፍታለን። ከዛ በቆይታ ብዛት ድምጽ ማውጣት ይጀምራሉ ማለት ነው። አፋቸውን ስንከፍት ድምጹን ደግሞ እኛ እናውጣለን። እንከፍትና አ እንላቸዋለን። ብ እንዲህ ከንፈራቸውን ይዘን እናጥፍና ብ የሚለውን ድምጽ ደግሞ እኛ እናውጣለን። ከቆይታ ብዛት እነሱም ይሰሩታል ማለት ነው። ክ ድ እያልን ክ ደግሞ ለምሳሌ እኛ እንዲያወጡ ማድረግ አንችልም፣ ነገር ግን ድምጽ የሚወጣበትን ቦታ እናሳያቸዋለን። ክ እንላቸዋለን ማለት ነው። ድ
ድ እያልን ድምጾች እንዲሰሩ እናለማምዳቸዋለን ማለት ነው። ድምጾችን ማውጣት እንደጀመሩ እርግጠኛ ከሆነን በኋላ እንዲደግሙና ሲቪሲ ወርድ እንዲያነቡ ነው የምናደርገው። ሁሉ ጊዜ መርሳት የሌለብን ነገር ምንድነው? ኤቢሲዲ ሳይሆን በሳውንድ አብክድ ነው የምናስተምራቸው ማለት ነው። ምክንያቱም ይሄ ለሪዲንግ ይረዳቸዋል። ሪዲንግ ከቻሉ ደግሞ ኮሚኒኬሽን ስኪል ላይ ለመስራት በጣም ቀላል ነው ማለት ነው። ስለዚህ ም ኦ ኢሚቴት እንዲያደርጉ እናደርጋለን። ፕ ከዛ እንዲያነቡ እናደርጋለን። ም ኦ ፕ ሞፕ እንዲያደረግን እንሰራለን ማለት ነው። ይሄንን ፒክቸሮችን ከጉግል ላይም እያወረዳችሁ እነዚህን ደግሞ ፊደሎቹን እራሳችሁ እየጻፋችሁ መስራት ትችላላችሁ። ፕ ኤ ን ከዛ እንጠይቃቸዋለን። ይሄ ምንድነው? ፒክቸሩን አይተው ሪስፖንድ እንዲያደርጉ እድል እንሰጣቸዋለን ማለት ነው። ፕ ኤ ን ፔን እያለን ማለት ነው። ም አ ት ማት ም አ ት ማት። በዚህ መልኩ ሲቪሲ ወርዶችን እናሰራቸዋለን ማለት ነው። ሁሉ ጊዜ ስናስተምራቸው ኤቢሲዲን ሳይሆን አብክድን ማስተማር እንዳለብን አንርሳ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።